ቆይ አንዴ ቆይ በደንብ ማሰብ አልቻልኩም ግራ ተጋባው በጣም ከመጀመሪያው ጀምር እስኪ ካልተሳሳትኩ አካል የችኩን ህግ ጥሶ አደንዛዥ ሲያመርት የነበረው ብቻውን ሳይሆን ከአዘር ጋር በመሆኑ ትክክል ነኝ አይደል እባክህ ልክ ናት በለኝ ተሳስተሃል በለኝ ምንድነው ምንም እየገባኝ አይደለም ምንድነው የሚያሳዝን ሁኔታ ልክ ነህ ታዲያ ይሄ ነገር ከካራካ ጋር ምን ያገናኛል ካራካና ደምላ በጭራሽ ስለማያምኑ እሱን መከተል የጀመሩት እኛ ታስረን እያለ ነው እቃውን ለማድረስ በሄዱ ጊዜ ሁሉንም ወሰዱባቸው ችግሩ እሱ ነው አሁን አዘር እቃውን እየፈለገ ነው በትክክል አዘር ካራካን አግቷት እያለ ሃካን ሳይናገር ዝም ብሎ ነበር ልክ ነው አንተም ይሄን አሁን እየነገርከኝ ነው እሺ ካራካ ደህና ናት እሺ ሃካንን አናገርከው አላናገርኩትም ምክንያቱም ብቻውን ካወራሁት ስለምገለው ባላገኘው ይሻላል ራሴን በፍጹም መቆጣጠር አልችልም ካናገርኩት ገለዋለሁ ኮማንደር ያፉስ ምን ተፈጠረ አሊ ተመልሷል ውጪ ነው ማየት ከፈለክ ብዬ ነው አሊ እሺ ጥሩ ተመልሶ መጣ እታች ነው አዎ እታች ነው እሺ ጥሩ ሰላም ምን ተፈጠረ አገኘሁት ከዛስ አለቃዬን ፈልገዋለሁ ለምን ፈለከው በቃ ፈለኩ ጥሩ ካንተ ጋር ይመጣል ነገር ግን አሊኮባል አስተውል አንድ ስተት ቢፈጠር ያበቃልሃል ነገ ቀኑን ሙሉ ከኔ ጋር ትገናኛለህ ትሰማኛለህ እያንዳንዷን እንቅስቃሴን መስማት ፈልጋለሁ ተግባባን ገብቶሃል አይደል እሺ አለቃ ታዛዥ ነኝ እየመጡ ነው እሺ አንተ በጀርባ በሩጣ አስፈላጊ ከሆነ ደውልልህ ተረጋጋሽ እኔ አናግረዋለሁ እንኳን ደህና መጣችሁ እናመሰግናለን ተቀመጡ እንቀመጣለን ውዳካን እንቀመጣለን መምጣትህን እየተጠባበቅኩ ነበር የምትነግረኝ ነገር አለ ከዚህ በፊት እንደነገርኩ ነው ለችኩር ስል ነው ይቅርታ እኔ በደንብ አልሰማሁም ምን እያልክ ነበር እያልክ ያለው ይሄ ሁሉ ለችኩር ነው ከዚህ የተለየ ምንም ልነግርህ አልችልም እሺ አሁን የምጠይቅህ ነገር አለ ቆይ ምንድነው ችግር ቆይ ምን እያረጋችሁ ነው ንገረኝ ስታደርገው ለሁለተኛ ጊዜ ነው ደግሞ ለችኩር ትለኛለህ የምታወራውን ግን ታውቀዋለህ እስቲ ራስህን ተመልከት ማንን ልታታለል እየሞከርክ ነው
እስቲ አስበህ ንገረኝ። ከጀርባችን ሆነ ከጠላቶቻችን ጋር እየሰራን እጽም ታመርትላቸዋለህ፣ አሽገም ደብቀህ ታስረክባቸዋለህ። የራስህ ሳይበቃ እህትን እዚህ ቆሻሻ ነገር ውስጥ ይሄው ከተሃታል። ወንድሜ አንተ ባጠፋው እሷ ተጎድታለች። አሁን ደግሞ አይንህን በጨው አጥበህ ይሄን የምታደርገው ለችኩር እንደሆነ እየነገርከኝ ነው። ይሄ ስሜት ይሰጣል? ቆይ ማንን ነው እንደ ደደብ እያየ ያለው? ንገረኝ እስኪ። ቆይ እኛ ምን እናርግ? ምን ልናደርግ ነው? ምን ማድረግ እንዳለብን እንኳን በጭራሽ አናውቅም። አዘር ካራካን ሲገላት ማየት ያስችላል? ንገረኝ እስኪ፣ መልስልኝ። እህትህ እኮ ናት፣ እህትህ። ልጠብቃት የምችለውን ሁሉ አድርግ። እኔ ግን አደርገዋለሁ። ልቀቀኝ ወንድሜ፣ ልቀቀኝ። ተረጋጋ። ልቀቀኝ። ይህን ጉዳይ በእርጋታ መፍታት ይኖርብናል። አካን አታፍጥጥብኝ። አካን፣ ሌላ ልትነግረኝ የምትፈልገው ያልነገርከኝ ነገር አለ? ከምታውቀው ሌላ ምንም የለም አጎቴ። እሺ፣ አሁን የሰማነው ነገር ከበቂ በላይ ነው። ምን ማለት ነው? ችግርን እንደተረዳሁት አሁን ዋና ዓላማ ምን እንደሆነ ለመረዳት ችያለሁ። ለመጠበቅ ሳይሆን ችኩርን መግዛት ነው ፍላጎት። ያ ነው ዋና ዓላማ። አሁን ግን አብቅቷል። ዳግመኛ ወደ ችኩር ተመልሰህ አትገባም። እሺ? ካባረርከኝ ቆየ። ወደ ሰፈሩ ብቻ አይደለም የማወራው፣ ወደ ቤተሰባችንና ወደ ቤቱ ጭምር እንዳትቀርብ ነው የምልህ። በደንብ አድርጎ ገብቷል አይደል? ከዚህ በኋላ የኮቾቫሊ ዘር መሆንህን እርሳው። እሺ? እዚህ ቤተሰብ ውስጥ ለአያቴ ብቸኛ ወንድ ልጅ ነኝ። አጎቴ፣ ዘራችንን የምታስቀጥለው አንተ ብቻ ነህ። ያንን አንተ ብቻ የምታደርገው ከሆነ ከስረናል። እንደዛ ከሆነ እዚህ ጋር ቢያበቃ ይሻላል። እንኳን የፈለግከውን ቦታ ማግኘት ይቅርና ትዝታው ያለበትን የሶፋውን ጫፍ መቼም አትነካውም። አካል ሰማኸኝ አይደለ? በደንብ ስማኝ። እኛ በህይወት እስካለን ድረስ ከዚህች በር አልፈህ የትም አትሄድም። ገባህ አይደል? ጨረስክ? ጨርሻለሁ። ግን በአሁኑ አካል እስከ ወዳኛው ነው ያበቃው። እንሂድ። ያማች ስሜ ሃካን ኮቾቫሊ ነው። ስሜን አንተ አልሰጠኸኝም። ስለዚህ ልትወስድብኝ አትችልም። እሱም መቼም እንዳትረሳው። ሰሊም ግባ። ሰሊም ሰሊም ግባ።
ደህና አድሬያለሁ። አንቺስ? እንዴት አደርክ? የት ነህ? ጣሪያ ላይ ነኝ። በጣም ጥሩ። አየሩ ደስ ይላል። እሱን ልትነግሪኝ ነው በጠዋቱ የደወልሽ? አይደለም፣ ነገ ማታ እንደምመጣ ልነግርህ ነው። ተይ እባክሽ። ተገናኝተን ማውራት አለብን። ጥሩ። ስለ ሀብሉ ጉዳይ ነው? ስለ ህልሙ ጉዳይ። አልችልም። ማድረግ ያለብኝ ብዙ ነገሮች አሉ። ሄሎ። ይቺ እብድ አሁን ካፌ ተቀምጣ ልትጠብቀኝ ነው። የትኛው እብድ? ጥሩ ጥያቄ ነው። የትኛው እብድ? ምክንያቱም ብዙ እብዶች በየቦታው አሉ አይደል? እንዴት አደርክ? ደህና። እንዴት አደርክ ወንድሜ? ምንድነው አሁን ተነስተ የምታዛጋው? ማታ በደንብ አልተኛም እንዴ? ያማች አልተኛው። መተኛት አልቻልኩም። እስክትነቃ ነበር እየጠበቅኩ የነበረው። ማድረግ ያለብኝ ነገሮች አሉ። አንተስ ደህና ነህ? ጀርባዬን አሞኛል ወንድሜ። አንተ እየተከታተልከው እንደነበረ ነግረህ ነበረ፣ ግን ይህን ያህል አልጠበቅኩም ነበር። የኔ ጥፋት ነው። ምን? የኔ ጥፋት ነው። ለምን እንደሱ አልክ? በደንብ መከታተል ነበረብኝ። ታይቶኝ ነበር፣ አይቼው ነበር። መቼ? ገና ከእስር ቤት ሲወጣ ፊት ለፊት የቆሞ ሁሉንም ነገር እንደሚቆጣጠረው ነግሮኝ ነበር። ምን? እንደሰማው ማመን አልችልም። ድሮም የማመን ችግር ነበረብኝ። ማንንም ማመን የለብኝም ነበር። ሌላስ ያልነገርከኝ ነገር የለም? ንገረኝ እስኪ ወንድሜ። ለምሳሌ አልጋዬ ስር ፈንጂ አላስቀመጠም? ንገረኝ እስኪ። ወይም ካፌ ውስጥ ተኩስ አላስነሳም? ሁሉንም ነገር ማወቅ እፈልጋለሁ። ይሄን ቢያደርግ ይገርምሃል? ግን ከዚህ በኋላ ያደረገው ግን ከዚህ በኋላ ያደረገው ወንድሜ፣ እኔ ደህና አይደለሁ። እባክህን ከክፉ ጠብቀኝ። አልደውልክም? ከባድ ነበር። አገባህም? እንዳትቀመጥ። ኩታየት ነው ያልክኝ ሁሉ ቦታ ፈልጌው ላገኘው አልቻልኩም። ስለዚህ አሁኑኑ ያልነገርኩ ቦታ ሄድና ፈልገው። እሱን ሳታገኘው እንዳትመለስ። ትሰማኛለህ? ያለ እሱ እዚህ በፍጹም እግር እንዳይረግጥ። ገብቶሃል አይደል? አሁን ጥፋ። ፌሪ ሙርታዝ እንኳን ደህና መጣ። አመሰግናለሁ። ይሄን ቦታ ወሰድክ? እንኳን ደስ አለ። አመሰግናለሁ ወንድሜ። ለኔ እንደ ሎተሪ ነው እድሜ ላማች። እሺ ጥሩ ነው። ያልገባኝ ለምን በዚህ በጧት ና ብለህ እንደደወልክልኝ ነው። ብቻችንን ለማውራት እዚህ ይሻላል ብዬ ነው። ከጥቂት ደቂቃዎች በኋላ ግን ቦታው ይጨናነቃል። ያሰብነውን ያህል ማውራት አንችልም።
ስለምንድን ነው የምናወራው? ጉዳይ እኮ ይህን ቦታ ማግኘት ብቻ ሳይሆን ስራውንም ማጧጣፍ ነው። ና ተቀመጥ። ና እዚህ ጋር ቁጭ በል። ና ተቀመጥ። ይኸውልህ ወንድሜ ሙርታዝ፣ እኔ እናንተ በደንብ እንተዋወቃለን። በሌላ ስራ ጉዳይ ብንተዋወቅም እስከ ዛሬ የሚያጋጨን ጉዳይ ኖሮን አያውቅም። ልክ ነህ። ዝነኛ ነህ። በስራው ልምድ እንዳለ ሰምተናል። አመሰግናለሁ። ነገር ግን ቦታው ስለሚያንስብን መስራት የምንችለው የተወሰነ ነው። እና ይህን ቦታ እንዴት ነው ልታቆይ ያሰብከው? አንተ ነው የጠራኸው። ስለዚህ ላዋራህ ነው። የሆነ ጉዳይ ውስጥ ገብተን ሊያማች ቃል ገብተንለታል። ግን አልገባኝም። ምን ብለህ? ሰራተኞች ላይ ምንም አይነት እሳትና መርዝ እንዳልጠቀም ነግሮኛል። እንደዛ ግን አይሆንም። ይሄን ቦታ በዛ መንገድ ማቆየት አልችልም። ወጪያችን በጣም ይጨምራል። እናም ባጭሩ ለአንተ መንገር የምፈልገው እስከ ዛሬ እንደምንሰራው እንድንሰራ ነው። ለያማች በመቶኛ ስለሚሆን ያን ያህል እኛ ላይ ፍላጎት አይኖረውም። ገባኝ። እናማ ትላንት ጠዋት እጃቸውን ስም ያለው ተስማምተናል። እኛ ቃላችንን እንጠብቃለን። ሴሎሎ ወንድሜ፣ ከኮቾቫሌ ቤተሰብ ጋር መጣላት ከፈለክ መጀመሪያ አንተ ጀምረው። ትላንት ደሃነን ፊት ለፊቴ ወርውረው ሲደፉት ሳይ ነው ምን ያህል እንዳመረሩ ይገባኝ። ባይሆን አንድ ነገር ልንገርህ፣ በዚህ ሁኔታ የምትቀጥል ከሆነ በጣም ትቸገራለህ። ምንድነው ነገሩ? የመጀመሪያ ፈተናን በለው። ምን ማለት ነው? ማለቴ በዚህ ህይወት ውስጥ ማንንም አታምንም ሙርታዝ። ወደዚህ ዓለም የመጣ ነው የሆነ ፈተና ለማለፍ አይደለም እንዴ? ለአንተም ትንሽ የፈተና አዘጋጅተንልሃል። ጀግና ነህ አንበሳው። ፈተናውን አልፈሃል። ቀጥ ብለህ ነው የቆምከው። ተባረክ። ማለፍ ግድ ነው። ተመሳሳዩን የማደርገው ግን ይሄ ነገር ምንም አልተመቸኝም ወንድም ጁማሊ። ይሄን ነው ከይቅርታ ጋር እኛ ቃላችንን ሁል ጊዜ እንጠብቃለን። ቃል ገብተን እጅ ሳምነው ከጀርባ ዞረን ለመውጋት አይደለም። እንግዲህ ፈተናው ካለቀ በቃ መሄዴ ነው። ወይ ሰውየው በጣም ተከፍቷል ወንድሜ። የፈለገውን ያህል መከፋት ይችላል፣ መስተካከሉ አይቀርም። የሚጠጣ ነገር ሻይ ልስጥህ? ሱሌማን የት ሄድክ ነው? በር እየተንኳኳ ነው ወንድሜ። ቆይ አንዴ ደቂቃ ወንድሜ። ይሄን ያህል ለምን ተደናገጥ? 50 ሰዎች ናቸው ውጪ እየጠበቁ ያሉት። ያማች የገደለኝ ቀን 350 ሰዎች አልነበሩ እንዴ በር ላይ እየጠበቁኝ የነበሩት? እሱስ ልክ ብለሃል ወንድሜ። ትምሳ በልክ ፈቶ ውድ ሙርታዝ እንዴት ነህ? እንሳ ዛሬ ከየት ተገኘ? የትኛው ንፋስ ነው ወደዚህ የወረወረ? ንፋስ አይደለም ማዕበል ነው። ወንድሜ እንዴት ነው ያገኘው ነገር አለ? ሁሉም የእምነት ቦታዎች ሄጄ ነበር። አንድ በአንድ ነው የፈለኩት፣ ግን ምንም አዲስ ነገር የለም። እሱ ለማቅረብ የሄደበትን ቦታ ልጆቻችን ለማወቅ እየሞከሩ ነው። ወደ ድንበሩ ነው ሄደው። ታዲያ ምን ልናደርግ ነው? ምን እናደርጋለን? ካስፈለገ እያንዳንዱን ድንጋይ ፈንቅለን እንፈልጋለን። እናታችንን እናገኛታለን። በትክክል ወንድሜ። ከነሱ ውጪ ማንም ሊሆን አይችልም። እንደምናገኛት ተስፋ አድርጋለሁ። ቶሎ እናገኛታለን።
ተስፋ አደርጋለሁ። የሜዳ ሰዓት ነው። አንድ ነገር እንዳትሆን እየጠበቅኩ ነበር። እንቁላል ሻጩ እኛን መጠበቅ የለብህም። ግን አንተን የሚከታተሉን ሰዎች እኛ እንከታተላቸዋለን ባርቶሎ። እነዚህ ነገሮች እኮ ሁልጊዜ አንድ አይነት አይሆኑም። አንዳንዴ ትንሽ እገዛ ያስፈልጋቸዋል። ማወቅ ያለባቸው ነገርም ሊኖር ይችላል። ገባ? ምን አይነት መረጃ ነው? እኛ እዚህ ነው የምንቆየው። እኔ ያለ ምንም ስራ ምንም ያህል ጊዜ ነው የምቆየው። የግድ ዚያን ማየት አለብኝ ማለት ነው። ዚያን መቼም ማየት የምትችል አይመስለኝም። ምን ማለት ነው? በሚቀጥለው ቀጠሮ ነፃ የሚለቀቅ ይመስለኛል። እንዴት እንደዛ ይሆናል? ሰውየው በነፍስ ማጥፋት ወንጀል አይደል እንዴ? አርሙልት ውስጥ የተለመደ አሰራር ነው። ከመጠጥ ቤት አብረው ሲወጡ ታይተዋል። በደም የተጨማለቀው የሞተው ልጅ ልብስም አለ። ታዲያ ምን ፈለጉ? ይኸውልህ ግን አስከሬኑ ጠፍቷል። አስከሬኑን ማግኘት አልቻሉም። ስለዚህ መውጣቱ የማይቀር ነው። አሃ፣ እነሱ ናቸው እንዴ? አዎ፣ እነሱ ናቸው። ግን ልጁ ከናርቴፔ ነው የመጣው። እዛ ካፌ ያላቸው ሁሉም ቤተሰቦቹ ዚያ እስኪወጣ እየጠበቁት ነው። አልገባኝም። ግን እሱን መጨረስ ይችሉ ነበር። ለምንድን ነው እስኪወጣ የሚጠብቁት? ያለምንም ምክንያት ከአስተዳዳሪው ጋር ጥሩ ግንኙነት ያለው ይመስላል። ሁሉም ሰው በአካባቢው አለ። እሱን እንዴት ማየት ይችላለሁ ብለህ አሰብክ? እሱ ካልፈለገ በስተቀር ማንም እሱን ማግኘት አይችልም። ና እነዚያ የውሻ ልጆች ዛሬ ሊያጃጅሉ የሞከሩ እየጠበኩት ነበር። ግን ቢሆንም አንዳንዴ በቃ ሌላ ምን ሊሆን ይችላል? ወዴት ልትሄድ ነው? ልተኛ ነዋ። ሌላ ምን ሊሆን ይችላል? ወዴት ልትሄድ ነው? ልተኛ ነዋ። እንዴ የምን እንቅልፍ? አሁን የመተኛት ሰዓት ነው። እና ምን ላድርግ? ጠዋት ቴሌቪዥን ላይ ምንም የሚታዩ ዝግጅቶች የሉም። ተከታታዮቹ ማታ ማታ ያለው የጠዋቶቹ ያስላል። በጣም ጥሩ። እሺ ሂድና ተኝ። ሂድኛ ተኝተህ ጠብቅ። በእርግጠኝነት ይመጣልሃል። በሕይወት መኖርህን አያውቅም። እኔ ከቤት አልወጣም። ከቤት የማትወጣ ከሆነ በሕይወት እንዳለ አይቆጠርም። እና ከዚህ በፊት የት ነው የተኮሰብህ? ቤቴ ውስጥ። ወይኔ ጉዴ። ጥሩ። ትንሽ ከጠበቅን ስካር በደንብ ይለቅሃል። ምን ሆነሃል? ቆይ ሰውየው፣ ቆይ ምን ያህል ጊዜ ልጠብቅ ነው? ለምን ያህል ጊዜ ልጠፋ ነው? ወደ አፍሪካ ስለጠፋ ቆይ ምን የሚፈጠር ይመስልሃል? ለያማች እየቀረብከው ነው። ዛሬ ባይገልህ ነገ ይገልሃል። ንቃ ጅሎ። አንተ እሱን መግደል ካልቻልክ እሱ ይገድልሃል። በጣም አስፈራርተዋል ቲምሳ። በጣም ተቀይረሃል እኮ። ይኸውልህ እኔ የማውቀው ቲምሳ ጄሎ ሞትን ሳይሆን መደበርን ነበር የሚፈራው። ለማንኛውም አንተ ባትደበርባቸው እነሱ ያዝናለዋል። ሙርታዝ ትንሽ ጠብቀኝ፣ አብረን እንሄዳለን። ሱሌማን! አቤት ወንድሜ፣ ፈለክኝ? ተከተለኝ። ይሄንን ውሰደው። እንድትወስደው ነገርኩ።
ወንድሜ እባክህ አንተ ጋር ያዘው። ለእኔ ባትሰጠኝ ይሻላል። ይህ ነው እንዴ ዕቃው? እዚያ ያየው ነገር ነው አይደል? የህይወት ዋስትና ብለህ ያልከው አይደል? ይሄንንም ያዘው ወንድሜ። በዚህ ምንድን ነው የማደርገው? በዚህ አድራሻ ተጠቅመህ ትለቀዋለህ። እኔ የሆነ ነገር ብሆን ደግሞም ሊሆን ይችላለሁ። ይሄንን ትለቀዋለህ። ይሄ ግዴታ ነው። ይሄ ነገር ለችኩር በሙሉ መሰራጨት አለበት። እሺ። ደግሞ ይኸውልህ ችኩር ብቻ በቂ አይደለም። እሺ፣ ለቴሌቪዥን ጣቢያና ለጋዜጠኞችም ሁሉም ቦታ አሰራጨው። ገባህ አይደል? ገባኝ ወንድሜ። ግን የት ነው የምለቀው? ለመጀመሪያ ደረጃ ትምህርት ቤት አስተማሪ ላክላት። ወንድሜ በህይወት የለችም። ነፍሷን በገነት ያኑረው። አሜን። አመሰግናለሁ ወንድሜ። ሱሌማን የእውነት እገልሃለሁ። ተመልከት፣ አድራሻው ወረቀቱ ላይ ተጽፏል። እኔ እየሄድኩ ነው። እናንተ ቦታውን አጸዳዱት። ሁሉንም ነገር ሽንት ቤት ውስጥ ጣሉት። ለተወሰነ ጊዜ ከስካሪ መላቀቅ አለብኝ። እሺ ወንድሜ። አንዳችሁ በሩን ጠብቁልኝ። አንድ የሥራ ስልክ ላወራ ነው። ሰላም ለዚህ ቤት። አሜን። ሰላም ይብዛ። ምን ልርዳ? አሁን እባክህን ወንድሜ እስኪ ርካሹን ሰዓት ስጠኝ። ተረጋጋ። እሺ እረጋጋለሁ። ትንሽ ጠብቀኝ። ማለቴ ለረጅም ጊዜ የማያስቀጣኝን ረከስ ያለ ነገር ነው የምፈልገው። እባክህን ተባበረኝ። ቶሎ በል ወንድሜ። እንዴ ምን አይነት ነገር ነው? ቆይ እንዴ ሲዘጋበት ሰው እንዴት አይገባው? ምን አባቱ ሆኖ ነው ይሄ ሰው? ማለቴ ከ3 እስከ 6 ዓመት ሊያሳስረኝ የሚችል ነገር ስጠኝ። አንዴ ይቅርታ ወንድሜ። ቆይ አሎ፣ ምን እየሰራህ ነው ሜዴት? ስልክ የማያስነሳው ነገር ምን እየሰራህ ቢሆን ነው? ወንድሜ እንዴት ነህ? ሄሎ፣ ወጣህ እንዴ? አዎ ወጣሁኝ ሜዴት። እጄን እያውለበለብኩልህ ነው። ከጀርባህ ነኝ። ወደ ኋላ ተመለስ። በጥሞና አዳምጠኝ። በፍጥነት ወረቀትና እስክሪብቶ ያዝ። ወረቀትና እስክሪብቶ ስጠኝ። አፍጥነው። እሺ ወንድሜ ንገረኝ። በጥንቃቄ ጻፈው። እሺ። ወደ አርሙትሉ ትሄዳለህ። አርሙትሉ ሄደህ ከናርቴፔ የመጡ ሰዎች ካፌ ውስጥ አሉ። ናርቴፔ ካፌ? አዎ። እሱን ካፌ ታገኘዋለህ። ማስታወሻ ያዝ። አዎ ወንድሜ፣ አርሙትሉ የናርቴፔን ካፌ ያገኘዋለሁ። አዎ፣ እዛ ትሄዳለህ። ወደ ውስጥ ትገባና የኔ ወንድም ቫርቶሉ ሳደቲን በፍጥነት ውድ ወንድሜ ቫርቶሉ ሳደቲን በፍጥነት። ወንድሜ የእናንተ እርዳታ ያስፈልገዋል። አሎ፣ የኔ ወንድም ቫርቶሉ ሳደቲን። አሎ፣ የእነሱም ወንድም ስለሆነ የእነሱንም በቀል አብሬ እንደምበቀልላቸው ትነግራቸዋለህ። ገባህ? ወንድሜ የኔ ወንድም ቫርቶሉ ሳደቲን በፍጥነት። ከዛስ? አሎ መሬት እጪ ስልክ ምን አይነት ስልክ ነው ባካችሁ? ልጆች ምን ነካችሁ? ቶሎ ቻርጀር ፈልጉልኝ እንጂ ምንድነው እሱ? ዘጋው። ይቅርታ አድርግልኝ ወንድሜ፣ ትንሽ አስደነገጥኩ አይደል? ደህና ዋል። አቤት አለቃ። ምንድነው ያስከው? ሽጉጥ ውሰዱት። ቆይ አረ ተሳስታችኋል። ተሳስታችኋል እባካችሁን። ማለቴ እኔ ሽጉጥ እንዴት ቁጥር እንደተሰጠው ለመጠየቅ ፈልጌ ነበር። አረ አለቃ፣ የወንድሜ ልጅ እኮ ዛሬ ይገረዛል እና ለሱ የሚሆን በአቅሜ ሰዓት ልገዛለት ነበር የመጣሁት እንጂ ለሌላ አልነበረም። ምንም አይነት ማስፈራሪያ የለም። አረ ወንድሜ አንተም የሆነ ነገር በላቸው። አዎ ልክ ነው፣ አላስፈራራም። ሽጉጡ ባለቤት አለው አለቃ? የወንጀለኛ መዝገብ ላይ የተመዘገበ ነገር አለው። የተመዘገበ ነገር አለው ግን ማዘዣ የለውም። በስርቆት ነው። ትንሽ ጉዳት አድርሷል። ራስን መከላከል ነው። ቅሬታ ካለ እኔ በቁጥጥር ስር አውለዋለሁ።
አረ ወንድሜ ምን ሆነሃል? የምን ቅሬታ ነው የምትለው? ከዛ በኋላ ለረጅም ጊዜ ፍርድ ቤት ውስጥ ትመላለሳለህ። ተው እንጂ ጓዴ፣ ወንድሜ ንገራቸው እንጂ በላ። ቅሬታ የለኝም ማለት ኡፍ፣ በቃ ሂድ ውረድ። ከዚህ በኋላ እዚህ ላይ አልፈልግም። እመነኝ አለቃ፣ አታየኝም፣ እውነት አታየኝም። ፈጣሪ ባርክህ። መታወቂያ ልውሰድ እንዴ? አመሰግናለሁ። መረስቻለሁ። ሽጉጡን አለቃ፣ ከይቅርታ ጋር እናንተ ጋር መሳሪያ ነበረኝ። ያዝ። መልካም ቀን። አርፍደሃል። ግን አዝናለሁ፣ ብቻዬን አልመጣሁም። ማየት እችላለሁ እኮ። ሰላም ላንቺ ይሁን። አሜን፣ ላንተም ይሁን። እንግዳችን ማን ነው? አቶ ሙርታዝ። አቶ ሙርታዝ ነው ያልከው? ማን ነው እሱ? እኔ ሙርታዝ እባላለሁ፣ ወይንም ደግሞ የፌሪሁ ሙርታዝ። አንቺ አታውቂኝም። በእሱ ቅር አልሰኝም ወይዘሪት ኤፍሶን። ግን አባትሽን በሚገባ አውቀው ነበር፣ እሱም ያውቀኝ ነበር። ከፈለግሽ ማጣራት ትችያለሽ። እስከ መጨረሻው ሰዓት ድረስ ከአባትሽ ጎን ከቆሙት ሰዎች አንዱ ነኝ። ምስጋና ለሱ። በብዙ ነገር ረድቶኛል፣ ብዙ እድሎችን ከፍቶልኛል። እና ከኔ ምንድነው የምትፈልገው? ይቅርታ ወይዘሪት ኤፍሶን፣ ግን ይሄ ትክክለኛው ጥያቄ አይደለም። እንደውም ጥያቄው አንቺ ከኛ ምን ትፈልጊያለሽ? ጠይቂ። ምክንያቱም አንቺ ያዘዝሽን ማንኛውም ነገር ለማድረግ ዝግጁ ነን። እንዴት ዋላችሁ? አሊኮን ለመውሰድ ነው የመጣሁት። መግባት አትችልም። እችላለሁ። ማን ስለሆንክ ነው? እኔ አማች ኮሾቫሊ ነኝ። እና ምን እናድርገው ወንድሜ? ቃላቶችን አስተካክል ወንድሜ። መቆም ራሱ የሚችል ይመስላል። በትክክል መታገል አልችልም። አቁም። በትክክል የእውነት እንኳን ደስ አለ። ምክንያቱም
ሌላ ጊዜ እንደለመድኩት ገና እኔ አማች ኮቾቫሊ ነኝ ስል ነው የሚሆነው። ማለቴ ወጣትና ወታደር ቢሆን ራሱ ማንም አይችለኝም ነበር። ሁሉም ተርበትብተው ይሸነፉ ነበር። ማለቴ ሌላ ጊዜ እንደዚህ ማደካማ አይደለም። ብቻ በአሁኑ የማስበውን ነገር ለማግኘት ጸልዬ መጀመር ነው ያለብኝ። አሁን ላገኝ አልችልም። በቃ ገብቶኛል። ከፈለክ አንድ መሞከር ትችላለህ። ቃላትን አስተካክሎ ወንድሜ። እሺ ምን ማለት ነው? Yürekten gelen sesi refli burada işte 2019'da TDK'm ve bebeklerim müziklerim ve hepsi burada ritlerim. Biraz daha veriyoruz. እገባለሁ። ቆይ ውረድ ከመኪናው። ቆይ ያፉስ ቾባን የት አለ? እሱ እዚህ ከሌለ መተኮስ አትችሉ። እዚህ ምን እየተካሄደ ነው? ከዚህ ቤት እንድትርቁ ነግራችሁ አልነበረም እንዴ? ለምን አትሰሙ? ካስታወስክ እኔም ተመልሼ እመጣለሁ ብዬ ነበር። ያፉስ ቾባን ጡረታ ወጥተሃል። ከ9ኛው ግንባር ጀምሮ ኃላፊነት የነበረው ይመስላል። ግን እንደዛ በፍጹም አይመስልም። በፍጹም አይመስልም። ምክንያቱም ኮማንደሩ የአሊኮ ቾባን አባት ነው። የአሊኮ የኔ አሊኮ ጀግና፣ በደንብ አድርጋ አጥንተሃል። በጣም ጥሩ። ና ግባ። የአንተን አሊኮ ውሰድ። አመሰግናለሁ። የትኛውን? ሰውዬ ያማሃል? ለብድ ነህ እንዴ? ያው የብዳክን ቤት ውስጥ ነበርኩ። እሱ ይቆጠራል? ንገረኝ እስኪ። አሊኮ የሚባል ሰው እዚህ የለም። ሰማኛለህ? አሊኮ ካልሆነ አሊኮ ቾባን ነው። እዚህ ነው። እኔ ወስደዋለሁ። እሱን ሳላገኘ ወዴትም ንቅንቅ አልልም። ድጋሚ ራሴ እንዳልስት ትንሽ ለቀቅ ታደርጉኛላችሁ አይደል? ለቀቅ አድርጉኝ እንጂ በላ ትንሽ ለቀቅ አድርገኝ። እንደዚህ ሳደርግ እኮ ሊገባ ይገባል። ከዚህ አስወጡት። ተመልሼ እመጣለሁ። አድራሻችሁን አውቀዋለሁ። ስመጣ ግን ታንክ ይዤ ነው የምመጣው። ተመልሼ እመጣለሁ። እሺ? አሊኮን ካንተ ወስደዋለሁ። ያፉስ ቾባን ወደ ምድር ቤት እሺ ሁላችሁም ውጡ። ማን ይሆንክ መሰለህ? ቆይ አንተ ማን ነህ? እርሳው ስለባሰብህ 10 አሊኮ ትላለህ። አሊኮን መርሳት አልቻልክም። ከኔ ለመውሰድ አሁንም ትጥራለህ። ሲጀመር ስሙ አሊኮ አይደለም፣ አሊኮባን ነው። አሊኮባን የኔ ልጅ ነው፣ የኔ ልጅ። ልጄን ከኔ ለመቀማት ማሰብ ልክ ነው? ቆይ ማ ስለሆንክ ነው? አንተ የእውነት የአሊኮ አባት ነህ አይደል? ግን የአንተ አባትነት ገደል ይግባ። እንደዛ የሚያስብል አባትነት ነው ያለ። በጣም ያሳዝናል። አውቃለሁ፣ በሚገባ አውቃለሁ። የኔ ልጅ ቢራቢሮ ከ100 ሜትር አነጣጥሮ መምታት ይችላል። በዚህ ዓለም ላይ ምን ያህል ሰዎች ይህን ማድረግ ይችላሉ? ስለዚህ የምታውቀው ነገር ካለ ንገረኝ እስኪ። አውቃለሁ። እሱም ቢራቢሮዎች የልጅ አፍንጫ ላይ ይቀመጣሉ። ለምን እንደሆነ ታውቃለህ? ምንም አይነት ጉዳት እንደማይደርስባቸው ስለሚያውቁ ነው። ልጅ ዓለም ላይ መሰል የሌለው ገራገር ሰው ነው። ይሄ እርኩስ ዓለም በልጅ ቅርባይነት ብቻ ሊሽከረከር ይችላል። ያፉስ ቾባን፣ ያንተ ስግብግብነት ምንም ስለማይጠቅም ገደል ይግባ። ልጅ እንዳድነው መልእክት ልኮልኛል። ለምን መልእክት ላከልኝ?
ለምንድን ነው ሰው ከአባቱ መዳን የሚፈልገው? ንገረኝ እስኪ። አባትነት ምን ማለት እንደሆነ ለአንድ ቀን እንኳን አስበህ ታውቃለህ? ለአንድ ቀን እስከማውቀው አባት ልጁን እሳት ውስጥ አይወረውረው። እዛ እሳት ውስጥ ገብቶ ይቃጠላል እንጂ ይቃጠላል። ምንም ነገር አይልም። አባት ማለት ይቅር ባይ ነው። አባት ልጁን ያሳድጋል። ታውቃለህ፣ አባት ማለት ልጁን የሚያግዝ ነው። ሲወድቅ ያነሳዋል። አንድ ቀን ያሊኮንን ባብሰለት ታውቃለህ? ንገረኝ እስኪ። አንድ ቀን እንኳን ታውቃለህ ወይ? ለስሙ ግን አባቱን አይደለ? እንዳንተ አይነት አባትነትን ገደል ይግባ። አንተ አባት አይደለም። አንተ አባት ልትባል አትችልም። ምን አይነት ሰው ነህ ግን አንተ? ቃልን እጠብቃለሁ። አሊኮን ወስደዋለሁ። አሊኮን ካንተ ወስደዋለሁ። እሺ ወስደዋለሁ። አሊኮን ወስደዋለሁ። አታስብ። አዎ አንተ አባቱ ነህ፣ ግን ቢሆንም ወስደዋለሁ። እሺ አንተ ገደል ግባ። አሁን አባት ልትባል ነው አንተ? አባት በፍጹም አይተህ አታውቅም። እሺ አባት እኮ ለልጁ ምርቃት የሚያመጣ ነው። አባት እኮ ጨለማ ውስጥ ተቀምጦ እንኳን ልጁ የት እንዳለ ማየት ይችላል። አባት እኮ ለልጁ ሲል በጥይት ይመታል። አባት በፍጹም ልጁን ሽጉጥ ፊት ሊወረውር አይችልምሽ። አባት እኮ ለልጁ ራሱን አሳልፎ ይሰጣል። ለምን አባዬ? ለምን አባዬ? ህመሜ በጣም በዛ አባዬ ለምን ብቻዬን ተውከኝ አባዬ? ራሴ በጣም እያመመኝ ነው። አልቻልኩም። ህመሜ በዛ በጣም አባዬ። ህመሜ በጣም በዛ አባዬ። በጣም ለምን ብቻዬን ተውከኝ አባዬ? አባዬ እውነት አስቢው። ለምን ያህል ጊዜ ቤት ውስጥ ተደብቄ እቆያለሁ? ሙርታዝ መጥቶ ሁሉንም ነገር ካወራኝ በኋላ ወደ ማንነቴ መመለሻ ሰዓቱ እንደሆነ ወስኜ ወጣሁ። አንተም ብቻ ሳይሆን ሙሉ ኢስታንቡልን ነው አይደል እያጠቁ ያሉት? ልክ ነኝ? አዎ፣ ማንንም ከማንም ሳይለዩ ሁላችንንም ለማንበርከክ ነው የተነሱት። የሚገርም እቅድ ነው። እነሱን ከማዳከም ይልቅ አንድ ላይ ሆናችሁ እንዳጠነክሩ የሚፈልጓቸውን ሰዎች እያንበረከኩ ነው። ጉድ ናቸው። ልክ ነው። ገና ከዚህ በኋላ ብዙ ይፈጠራል። እና አዘር ስለዚህ የሚያውቀው ነገር አለ? ስልኩን ቢያነሳ ኖሮ ያውቀው ነበር። ይሄ በስልክ የሚሆን ነገር አይደለም። ሄደን ፊት ለፊት መነጋገር አለብን። ያው እስካሁን በህይወት ካለ ማለት ነው።